ዳስ መጣል ዓለማችን ላይ ትልቁን የድንኳኖች ስብስብ ያዘች ከተማ ማን ትሆን? በሚሊዮኖች የሚቆጠሩ ሐጃጆችም በውስጧ ይስተናገዱባታል። ሶስቱም ጀማራዎች ላይ ወይም ደግሞ ሶስቱንም የድንጋይ መወርወር ስነ ስርዓት ያካሂዳሉ። አላህ ማየት የፈለገው እናንተ ምን ያክል አላህን ትፈሩታላችሁ? ሰዎች ወይም ምእመናን የእርድ ስነ ስርዓትን በዛ ቀን ያካሂዳሉ። ለኛም ኹዙ አኒ መናሲከኩም ከኔ ተግባራቶቻችሁን ያዙ። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወነዕመተ ለከ ወልሙልክ ላ ሸሪከ ለክ። ዳስ መጣል ቢስሚላህ ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ዳስ መጣል በአብዛኛው የዓለማችን ክፍሎች ላይ የተለመደ ተግባር ሲሆን ከሀሩሩ ሰሃራ በረሃ እስከ በረዷማ አንታርክቲካ ድረስ ሰዎች ለተለያየ ምክንያት ዳስን ሲጥሉ ይስተዋላል። ዳስ ሰዎች አንድም ለሐዘን ሁለትም ለደስታ አለፍ ሲልም በጊዜያዊነት ወይም በቋሚነት ቤታቸው አድርገው ሊጥሉት ይችላሉ። ዓለማችን ላይ ትልቁን የድንኳኖች ስብስብ ያዘች ከተማ ማን ትሆን? መልሱ ሚና ነው። በሀገረ ሳውዲ የምትገኘው ሚና ከተማ በውስጡ እስከ 100,000 ድንኳኖችን በአንድ ጊዜ የምታስተናግድ ሲሆን በሚሊዮኖች የሚቆጠሩ ሐጃጆችም በውስጧ ይስተናገዱባታል። ሚና የድንኳኖች ከተማ በመባል የምትታወቅ ሲሆን ሐጃጆች ወይንም የአላህን ጥንታዊ ቤት ለመጎብኘት የተጓዙ ምእመናን በወርሃ ዙልሂጃ 8ኛው ቀን ላይ ወይም የውም ተርዊህ በሚሰኘው ቀን ላይ ከመካ ወደ ሚና በማቅናት በቀጣይ ቀን ለሚኖራቸው የታላቁ የአረፋ ስነ ስርዓት ዝግጅታቸውን ያደርጋሉ። በመቀጠልም ከአረፋ በመመለስ በ10ኛው የዙልሂጃ ቀን ላይ እነዚህን ዋና ዋና ተግባራት በሚና ቆይታ ያካሂዳሉ። የመጀመሪያው ጀምረቱል ዐቀባ ወይም በትልቁ ማዕዘን ላይ ድንጋይ መወርወር ስነ ስርዓት ሲሆን ይህም አባታችን ኢብራሂም ልጃቸውን ነቢዩላህ እስማኤል ለመስዋዕት በተዘጋጁበት ጊዜ ከሸይጣን የመጣባቸውን ፈተና የተከላከሉበትን መንገድ ሲምቦላይዝ በማድረግ የሚካሄድ ስነ ስርዓት ነው። በሁለተኛ ደረጃ የነቢዩላህ ኢብራሂም እና የነቢዩላህ መሐመድ ሰለላሁ ዐለይሂ ወሰለም ሱና በመከተል እንዲሁም ፈሰሊ ሊረቢከ ወንሐር የሚለውን የጌታችንን ትእዛዝ ለማጽናት ሰዎች ወይም ምእመናን የእርድ ስነ ስርዓትን በዛ ቀን ያካሂዳሉ። ይህንንም የእርድ ስነ ስርዓት የሚያካሂዱበትን ምክንያት አላህ ሲነግረን በተከበረው ቃሉ ላይ ለን የናለ ላህ ሉሑሙሃ ወላ ዲማኡሃ፣ ለአላህ የሚደርሰው እናንተ የምታርዱት እርድ ስጋ ወይም ደም ሳይሆን ወላኪን የናሉሁ ተቅዋ ሚንኩም፣ አላህ ማየት የፈለገው እናንተ ምን ያክል አላህን ትፈሩታላችሁ ትጠነቀቁታላችሁ የሚለውን ለማየት ነው ሲል የእርድ ስነ ስርዓት የሚካሄዱበትን ምክንያት ይነግረናል። አሁንም ድረስ ምእመናኑ በሚሊዮኖች የሚቆጠሩ ምእመናን በዛ ቀን ላይ የእርድ ስነ ስርዓትን ያካሂዳሉ። በመጨረሻም ሐልቅ ወይንም ቀስር ሲሆን ጸጉራችንን የመላጨት ወይም የማሳጠር ስነ ስርዓት ነው። ይህም አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ ለተድኹሉነ አልመስጂደል ሐራመ ኢንሻአላሁ አሚኒነ ሙሐሊቂነ ሩኡሰኩም ብሎ ለነቢዩ ቃል በገባላቸው መሰረት እንዲሁም ቃሉ ሞልቶላቸው ነቢዩ ያን ነገር ከፈጸሙ በኋላ ለኛም ኹዙ አኒ መናሲከኩም ከኔ ተግባራቶቻችሁን ያዙ፣ ሐጅ ላይ የምትሰሩትን ስራ ከኔ ይዛችሁ ስሩ ባሉት መሰረት አሁንም ድረስ ሑጃጆች ጸጉራቸውን ሙሉ ለሙሉ የመላጨት ወይንም ደግሞ የማሳጠር ስነ ስርዓት ያካሂዳሉ። በስተመጨረሻም በዙልሂጃ 11 እና 12 ተጨማሪ 2 ቀናትን ቆይታ በማድረግ ሑጃጆች በሶስቱም ጀማራዎች ላይ ወይም ደግሞ ሶስቱንም የድንጋይ መወርወር ስነ ስርዓት ያካሂዳሉ። በትልቁ በመካከለኛውና በትንሹ ላይ የድንጋይ መወርወርን በየቀኑ በማካሄድ በሚና የሚኖራቸውን ቆይታ ያጠናቅቃሉ። እኛም ቪዲዮአችንን በዚሁ ያጠናቀቅን። አላህ ወዶና መርጦ ወደ ቤቱ ከሚጠራቸው ያድርገን። አሚን። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወነዕመተ ለከ ወልሙልክ ላ ሸሪከ ለክ።